እንኳን ወደ ዩቲዩብ ቻናሌ በሰላም መጣችሁ። ዛሬ ማንም ያልነገራችሁ እንዴት አድርገን ብሩህ ቀን ማሳለፍ እንድንችል የሚረዱንን 5 ሚስጥራዊ ነገሮችን እነግራችኋለሁ። እናንተ ደግሞ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ለወዳጅ ዘመዶች ማድረግ እንዳትረሱ። የምነግራችሁን ሚስጥሮች ተግባራዊ ካደረጋችሁ ቀናችሁን በኃይል በደስታ እንዲሁም በትኩረት እንዴት መጀመር እንደምትችሉ በቀላል መንገድ ስለምነግራችሁ እስከ ፕሮግራሙ ፍጻሜ አብራችሁን ሁኑ። የመጀመሪያ ልምድ ሊሆን የሚገባው በጠዋት ቀደም ብለን መነሳት ነው። ጠዋት ቀደም ብለን ስንነሳ አይምሮአችን ዝግጁ ይሆናል። ቀኑንም በሰላም እንጀምራለን። ቢቻል ከእንቅልፋችን እንደተነሳን ስልካችንን ከመንካት በፊት 2-3 ደቂቃ በጸጥታ መቀመጥ አሪፍ ነው። ሁለተኛ፣ ከእንቅልፋችን እንደተነሳን ውሃ መጠጣት። ከእንቅልፍ በኋላ ሰውነታችን ውሃ ይፈልጋል። 1 ብርጭቆ ውሃ መጠጣት ኃይልን ያመጣል እና አይምሮአችን እንዲነቃቃ ይረዳል። ስለዚህ ከእንቅልፋችን እንደተነሳን 1 ብርጭቆ ውሃ መጠጣት አሪፍ ቀን እንድናሳልፍ ይረዳናል። ሶስተኛ፣ ትንሽ እንቅስቃሴ ማድረግ 4-5 ደቂቃ ስትሬች ማድረግ፣ መራመድ ወይም ቀለል ያለ ስፖርት ማድረግ ሰውነታችንና ስሜታችንን እንዲነቃቃ ይረዳናል። አራተኛ፣ ጤናማ ቁርስ መመገብ። ቁርስ ላይ ፍራፍሬ፣ እንቁላል ወይ ደግሞ ኦትስ ያሉ ምግቦች መመገብ ለቀኑ ኃይል ይሰጠናል። ቁርስ መዝለል ኃይል ይቀንሳል። ከሰዓታት በኋላ የመዛል ስሜት እንዲሰማን ያደርገናል። ይሄ ደግሞ ብሩህ ቀን እንዳናሳልፍ ያደርገናል። አምስተኛ፣ የቀን እቅድ ማዘጋጀት። ዛሬ ምን አደርጋለሁ ብላችሁ 3 ዋና ነገሮችን ጻፉ። ይህም ትኩረትን ለመሰብሰብና ቀኑን ውጤታማ ለማድረግ ይጠቅማል። በአጠቃላይ ትናንሽ የጠዋት ልምዶች ትልቅ ለውጥ ያመጣሉ። እናንተ ከዚህ በፊት የምትጠቀሙት የጠዋት ልምድ ምንድን ነው? በኮሜንት ልታጋሩኝ ትችላላችሁ። ይህንን ቪዲዮ ደግሞ ከወደዳችሁ ለወዳጅ ዘመዳችሁ ሼር በማድረግ እናንተ ደግሞ ላይክ እንዲሁም ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በአክብሮት እጠይቃችኋለሁ። በድጋሚ እስከምንገናኝ ድረስ መልካም ቀን ይሁንላችሁ።